ሰላም እንዴት ናችሁ? አብርሃም ነኝ። ዛሬ እስኪ በጥያቄ እንጀምር። ሀገራችሁ ለእያንዳንዱ ዜጎቿ $250,000 መክፈል የምትችል ቱባ ባለ ሀብት ብትሆን ምን ታደርጋላችሁ? $250,000 ነው ያልኩት። ዘመናዊ መኪና፣ ቅንጡ ቤት፣ ምን አለፋችሁ የተንደላቀቀ ህይወት ነው የአብዛኞቻችን መልስ። ይቺ ሀገር ግን ያላት ሀብት በነፍስ ወከፍ ሲሰላ ለዜጎቿ $250,000 የሚደርስና ድህነትን ራሱ ማስደንገጥ የሚችል ነው። ነገር ግን ህዝቦቿ ትሁት፣ መታየት የማይወዱ፣ ሀገራቸው ተፈጥሮ ሀብቷን ስታደል ያዳላችላቸው፣ በታሪካቸው የሚኮሩ ህዝብ ያሏት ውብ ሀገር ናት። ኖርዌይ ትባላለች። እስኪ አብረን ይቺ ሀገር እንዴት ሀብታም እንደሆነች ስላላቸው አስገራሚ ህጎች ደግሞ አለፈ ብለን የትህትናቸው ምንጭ ምን እንደሆነ አብረን እንመልከት። ታሪኩ የሚጀምረው በ1969 እንደ አውሮፓውያን አቆጣጠር ነው። ፊሊፕስ ፔትሮሊየም የተባለ የአሜሪካ ኩባንያ በሰሜን ባህር ውስጥ ነዳጅ ፍለጋ ቁፋሮ እያደረገ ነበር። ታዲያ የኖርዌይን ታሪክ እስከ ወዲያኛው መቀየር የሚያስችል ከፍተኛ የነዳጅ ክምችት ያገኛል። በዚህም ቅጽበት ኖርዌይ ባለጸጋ ትሆናለች። ነዳጁ እንደ ወንዝ ፈሰሰ፣ ገንዘብ እየገባ ሄደ። ኩባንያዎች ወደ ኖርዌይ መግባት ጀመሩ። ከፍተኛ የሥራ ዕድል ተፈጠረ። ኖርዌይ እያደገች ሄደች። አሁን ጥያቄው ይህን ገንዘብ ምን ያደርጉታል? ብዙ ሀገራት እዚህ ጋር ተሰርተዋል። ገንዘብ ወዲያውኑ አውጥተው መሰረተ ልማት ሰርተዋል። ደሞዝ ጨምሮ ህዝቡን ለጊዜው አስደስተዋል። ግን ከጥቂት ዓመታት በኋላ ነዳጁ ሲያልቅ ወይም ዋጋው ሲወርድ ሀገራቱ ወዳልተፈለገ ችግር ገብተዋል። ኖርዌይ ግን የተለየ አስተሳሰብ ነበራት። መንግስታቸውም አንድ ውሳኔ ወሰነ። ይህን ገንዘብ ዛሬ አንበላውም፣ ለነገ እናቆየዋለን። በ1990 የኖርዌይ ሀብት ፈንድ ሶቨርን ዌልት ፈንድ የተባለ አቋቋሙ። በቀላል አማርኛ የሀገር ቁጠባ ሂሳብ ማለት ነው። ሀገሪቱ ዛሬ ላይ የምታገኘውን የነዳጅ ሽያጭ ገንዘብ በሙሉ ዛሬ አታባክነው። ለዛሬ የሚበቃ ትሮስ ላይ የተረፈውን እዚህ ቁጠባ ፈንድ ውስጥ አስቀምጧለች። ልብ አድርጎ እንግዲህ ይህ ገንዘብ ዝም ብሎ ባንክ የሚቀመጥ አይደለም። በዓለም ዙሪያ ታዋቂ ኩባንያዎች ላይ አክሲዮን ይገዛል። ትልልቅ ህንፃዎች ላይ ድርሻ ይኖረዋል። ኃይል ማመንጫዎችን ይገነባል። በዓለም ዙሪያ ከ8600 በላይ ኩባንያዎች ውስጥ ድርሻ አለው። ከ70 በላይ ሀገራት ውስጥ ኢንቨስት ያደርጋል። የአፕል ምርቶችን ከተጠቀማችሁ ኖርዌይ ያለችበት። በአማዞን ብትሸምቱም ኖርዌይ ታተርፋለች። ማይክሮሶፍት ውስጥ ድርሻ አላት። በለንደን፣ በኒውዮርክ እንዲሁም በጃፓን ቶኪዮ ውስጥ ሪል ስቴት ልማት ላይ ይሳተፋሉ። ይህ ፈንድ ዛሬ ላይ $2.2 ትሪሊዮን የሚያክል ገንዘብ ማካበት የቻለ ቢሆንም ከፈንድ ውስጥ ከ4% በላይ የሀገሪቷ መንግስት ማውጣት አይችልም። ይህም ማለት ካፒታሉ ሳይነካ ትርፍ ብቻ ጥቅም ላይ ይውላል ማለት ነው። የዚህም ውጤት ከ1996 ጀምሮ ከ2 ቢሊዮን ክሮነር የሀገሪቱ መገበያያ ገንዘብ ነው ወደ ትሪሊዮኖች አድጓል። ግን የሚገርመው ግማሽ ያህሉ ከነዳጅ ሽያጭ ሳይሆን ከኢንቨስትመንት ትርፍ የተገኘ ነው። ነዳጁ እየቀነሰ ሲመጣ ፈንዱ እያደገ ይመጣል። እንደ ሀገር ብልህ ነጋዴ ስትሆን ነው። ይሄ የረዥም ጊዜ አስተሳሰብ ነው። ይሄ ለልጅ ልጅ ማቀል ነው። አሁን ጥያቄው ለምን ኖርዌጂያኖች ይህንን ሀብት አያሳዩም? ለምን ቀለል ያለ አኗኗር የሚመርጡና ትሑታን የሆኑ ህዝቦች ሆኑ? መልሱ አንድ ቃል ነው፣ ጃንቴሮቨን። ይሄ ያልተጻፈ ህግ ነው። ከኖርዲክ ባህል የመጣ ትርጉም ከአንተ የተሻለ ነኝ ብለህ አታስብ እንደማለት ነው በአጭሩ ሲተረጎም። በኖርዌይ ባህል ውስጥ ራስን ከፍ አድርጎ ማየት፣ ሀብትን ማሳየት፣ ሌሎችን ማዋረድ ነው። ትህትናና እኩልነት ከሁሉ በላይ ይከበራል። እዚህ ጋር ተጨማሪ አንድ አስገራሚ ነገር ልንገራችሁ። በኖርዌይ የማንኛውም ዜጋ ገቢ፣ የግብር ታሪክና አጠቃላይ ሀብት ኢንተርኔት ላይ ገብታችሁ ማየት ትችላላችሁ። በኖርዌይ ጎረቤታችሁ፣ የሥራ ባልደረባችሁ ገቢያችሁን ማወቅ ይችላል።
የሚኒስትሩን እንኳን ደሞዝ ማየት ካሰባችሁ ከልካይ የላችሁ። እንዲህም ግልጽ ናቸው። ግን የሚገርማችሁ አብዛኞቹ ደግሞ የሌላን ሰው ገቢ አይበረብሩ። ምክንያቱም ባህላቸው ይከለክላል። የሌላ ሰውን ሀብት ማወቅ አይፈልጉም። የራሳቸውን ማሳወቅም ጥቅሙ አይታያቸው። ይህን ሕግ መተግበራቸው ማንኛውም ዜጋ ለሀገሩ የከፈለውን ግብር እንዲያሳይ፣ ድርጅቶች ፍትሐዊ ደሞዝን እንዲከፍሉና ያልተደበቀና ግልጽ ኑሮ እንዲኖሩ አስችሏቸዋል። ባለጸጋ ሆነው ቀለል ያለ ኑሮ የመረጡ ህዝቦች በሰሜን ዋልታ አካባቢ የምትገኝና በኖርዌይ የምትተዳደር ስቫልባርድ የተባለች ቀዝቃዛ ደሴት አለች። እዚች ደሴት ላይ አስገራሚ ሕግ አለ። በስቫልባርድ መሞት ህገወጥ ነው። ነገሩ እንደዚህ ነው። የዚች ደሴት መሬት ፍሪጅ ማለት ነው። ለዘመናት በረዶ ሆኖ የቆየ የጠነከረ በረዶ ነው። እናም ታዲያ የተቀበረ አስክሬን በጭራሽ አይበሰብስም። ልክ ፍሪጅ ውስጥ እንደተቀመጠ ስጋ ለዘመናት ሳይበሰብስ ይቆያል። በ1918 ተከስቶ የነበረውና አስፈሪው የስፓኒሽ ፍሉ የተባለው የጉንፋን ወረርሽኝ በሽታ የሞቱ እዚህ ደሴት ላይ ተቀብረው ነበር። ዓመታት በኋላ ሳይንቲስቶች አስክሬኑን ሲመረምሩት ቫይረሱ በሬሳዎች ውስጥ ሳይሞት በህይወት እንዳለ አግኝተውታል። ይሄ ደግሞ ከፍተኛ የጤና አደጋ ሊሆን ስለሚችል በስቫልባርድ የሚኖሩ ሰዎች በጠና ቢታመሙ እንኳን ወደ ዋናው ኖሮ ይወሰዳሉ። በህይወት ዘመናቸው መሬቱን ለቀው መሄድ አለባቸው። ይቺ ሀገር ከምታስቡት በላይ ትለያለች። ከጉዟችን መለስ ስላርጋችሁና ስለኛ እንጫወት። ኖርዌይ ዛሬ ላይ የነዳጅ ገንዘቧን መጅረጥ አርጋ ልትበላው ትችል ነበር። ትልልቅ ቤተ መንግስት ልትሰራ፣ ለህዝቧ ብዙ ጥቅም ልትሰጥ፣ ለጊዜው ልታስደስት ትችል ነበር። ነገር ግን ህዝቧም መንግስታቸውም ተናበው ሌላኛውን መረጡ። ለትውልዱ ቀጣይ ለሚመጡት ማስቀመጥ ነው። ይሄ ብዙ ጊዜ ቤት ውስጥም ሲነገር የምንሰማው ይቀመጥ ለችግር ጊዜ ይሆናል የሚለው አባባል ወደ ሀገር ሲሆን ይመስለኛል። ኖርዌይ ከምታገኘው የነዳጅ ገንዘብ ላይ 4% ብቻ አሁን ተጠቅማ ቀሪውን ለትውልድ በማስቀመጥ ትልቅ ምርጫ ያደረገች። ታሪክ ሆኖ የሚቀመጥ እንዳይጠፋ ስቫልባርድ ደሴት መቀበር የሚያስፈልገው ዛሬ ላይ ሆኖ ነገ ለሚመጣው ትውልድ ዕዳን ሳይሆን ሀብትን፣ ትዕቢትን ሳይሆን ትሕትናን እያወረሱ ነው። ውርሳችንን እንፈትሽ። ታሪክና ባህል እናደንቃለን። አብርሃም ነኝ። ቻው።